ጋይስ እንዴት ናችሁ? አማን ናችሁ? አለን ሁሉ ሰላም ነው። ሰላም ነው። የዛሬ መናገር ፈለኩት ወደ ማዕከላዊ ኢትዮጵያ ርዕሰ መዲና የሆነችው ሀዲያ ሆሳዕና እና አካባቢው ምን ልክ እንደ አያቶቻችን ትልቅ ጆሮና ትልቅ ጀግንነት ትልቅ ለሀገር ባለውለታ የሆኑ አያቶች አባቶች አሉን እና አሁን ያሉት ትውልዶች እኔ ፌስቡክ ላይ ማህበራዊ ሚዲያ ላይ በጣም ሲረማመድ ሲንሸራሸር ማየው ነገር በጣም ስላስጠላኝ ነው መናገር የፈለኩት። የምናገረውም ያው ሞር ደቡብ አፍሪካ ያሉ የሀዲያ ተወላጆች ናቸው። ብቻ ብር ስላላቸው በእግር በፈረስ በዳዴም በመርከክ ብለው እዛ ደቡብ አፍሪካ ገብቶ በባሌም በቦሌም ብሩን ይዙታል። በቃ ከነሱ በላይ ሰው ይመስላቸዋል ማለት ነውና ከሌላ ማህበረሰብ ሊኖር ሀዲያ ከሌላ ማህበረሰብ ተስማምቶ እንዳንኖር ሌላውን ማህበረሰብ እንዳላቀፈ ከሌላ ማህበረሰብ ሊኖር ከልክሎታል ማለት ነው። አንድ ሁለተኛ ደግሞ መቃማኛነት፣ ዝርፊያ፣ ሰው መግደል ፋሽን ትልቅነት ጀብድነት አድርጋችሁ የምታዩ የሀዲያ ተወላጆች አላችሁ፣ ሳውዝ አፍሪካ ያላችሁ ማለት ነው። አባቶቻቸውን የእናንተን አባቶቻቸውን ቅድመ አያቶቻቸውን የነሱን ታሪክና ትልቅነት አፈር ከድሜ እያስበላችሁት መሆኑን እንዳረሱ በነገራችን ላይ ይህ እናንተ እርፍና ነው ምንድነው? ገና ወይ በሀዲይኛ እንኳን ብትዛለፍ ችግር የለውም። አማርኛ እንደ ቁንጣ አጥሮ ገና እንደ ጆተኔ ገልብጣው ምናምን እየተንተባተብክ ሰው የምታቸው ሰው የምትሰድበው ሰው የሰው ሌላን ብሔር እና ሌላን ብሔር ከፍ ዝቅ የምታደርገው አንተ ለራስህ ታሽቀንጥረህ እዛ የስንቱን እንትን እያልክ ደቡብ አፍሪካ ቁጭ ብለህ እዛ ከበትና ከከብት ቁጭ ያለችው እናትን ሳስረዳ ገና ለገና አንተ ቆዳህን አሳምረህ እንደ እባብ ቢኪማል ማንንም ቢሆን ማለት ነው እንደ እባብ ሸራ ምናምን የምትላችሁ ቆዳችሁን አሳምራችሁ እዛ ራሳችሁን ድንገት ፌመስ ሆናችሁ ድንገት ታወቁኝ ብላችሁ አፋችሁ የምትከፍቱት ሰው ታወቀ ሲታወቁ እኮ ጥሩ ነገር ነው መስራት ያለበት፣ በጥሩ ነገር ነው ማዘዝ አለበት እና በመጥፎ ነገር አይደለም ማዘዝ አለበት። ስለዚህ እናንተ ደደብነት በጣም ነው የሚያስጠላው። የአባቶቻችን ውለታ በጣም አፈር ከደም እያስበላችሁ ነው ያላችሁ። ጥንቃቄ ብታደርጉ ይሻላል ብዬ ለማለት ነው። ይመቻችሁ። ሌሎቻችሁ እስቲ አዳርሱ፣ ለሁሉም እንዲዳረስ አድርጉ። ንጹሃን ሀዲያዎች አሉ። ይሄ የነሱ ተግባር በጣም የሚያስጠላቸው ሀዲያ ተወላጆች አላችሁ ሰውን አለን። በአብዛኛው ብዙ ሀዲያ ተወላጆች ይሄን ንጹህና የተከበረ እንደ ስሙ ስጦታ የሆነ ህዝብ ሀዲያን መሰለ ህዝብ በጥላሸት እየቀሙ በሌላ አንግል በሌላ መስታወት እንዲታዩ ለማሳየት የሚታገሉ አካላቶች አሉ። በማወቅም ባለማወቅ እርፍና ትልቅነት መስሏቸዋል። የትልቅነት ዝቅጠት ነው። በዳዴ ብለን አፈር ከድሜ በልተን እዚህ ያደከው ማለት ነው። ለተሻለ ነገር ለማህበረሰብን ለሚያሳድግና ለማህበረሰብን ትውልድን ለሚጠቅም ነገር እዚህ አፍን ብትከፍት ይሻላል። ስለዚህ የነበርክበትን በረሳ ይሻላል። አዳሜ ከናንተ